ለልጆችሽ አልባሳት የቦንዳ ልብሶችን ምርጫሽ ካደረግሽ ዛሬ መደማመጥ ይኖርብናል። ምክንያቱም ጭርት፣ እከክና ሌሎች ፈንገስ ፓራሳይት በሽታዎችን አብረሽ እየገዛሽ ሊሆን ስለሚችል ነው። ለ30 ሰከንድ ጆሮሽን ስጪኝ፣ ምክንያቱና መፍትሄውን እንነጋገር። ሁልጊዜም እንደምናገረው የህፃናትን ልብስ ስማቸውን ከምታውቂውና ጥሬ ዕቃውን ከምታምኙ ቦታ መግዛት ጥሩ ነው። ግን እንደ ኢትዮጵያ ባሉ ሀገራት ላይ ኦሪጂናል አልባሳትን በሃርድ ከረንሲ የሚገዛበት ጊዜ በመሆኑ እውነት ነው ለ99%ዎቻችን ውድ ዋጋ ከፍለን ልጆቻችንን ማልበስ ከቀን ወደ ቀን እየከበደ መጥቷል። ለዛም ነው አሁን የሰከንድ አንድ ልብሶች ወይም በተለምዶ ቦንዳ የምንለው ማለት ነው ለአብዛኞቻችን የመጀመሪያ ምርጫ እየሆነ መጥቷል። የምንገዛቸው የቦንዳ ልብሶች ከ3 ቦታ አንዱ የተነሱ ናቸው። አንደኛ ካደጉ ሀገራት ለእርዳታ ተብለው የሚሰበሰቡ፣ ሁለተኛ ልዋጭ እንደምንለው ከአሜሪካና ከዩሮፕ በገንዘብ ከየቤቱ ተሰብስበው የሚላኩ ናቸው። ሶስተኛ ደግሞ ልብስ ቤቶች ወይም ሱፐርማርኬቶች ላይ አልሸጥ ብለው አመትና 2 አመት ሲቆዩ በጣም በርካሽ የተሸጡ ወይም ደግሞ በአዲስነታቸው የተጣሉ ናቸው። በዛም ይሁን በዚህ ግን የቦንዳ ልብሶች እውነት ነው በፊኒሺንግ ጥራትም በማቴሪያል ምርጫም ሆነ በዋጋ ከቻይና ፋስት ፋሽንና ከሀገር ውስጥ ልብሶች የተሻሉ ናቸው። ግን ከባዱ ችግር የሚመጣው አስቀድሞ ሲጠቀምባቸው ከነበረው ሰውና ከሚደርስባቸው የአጓጓዝ ችግር ነው። ወደ አፍሪካ የሚላኩ አብዛኞቹ የቦንዳ ጥቅሎች ጨርቆቹ በመጫጫ እንዳይጎዱና በጉዞ ወቅት ሞልድ እንዳያዳብሩ ፎርማልዲሃይድ ይረጭባቸዋል። ይህ ኬሚካል በበቂ ሁኔታ ሳይታጠብ ህጻናት ካደረጉት ከፍተኛ የሆነ የቆዳ የአይንና የሳምባ አለርጂ ይፈጥራል። ሲከፋ ደግሞ ህጻናት ላይ አስም ሊያስከትልም ይችላል። ሁለተኛው አስከፊ ጉዳት ደግሞ ፈንገስና ፓራሳይት ነው። እነዚህ ደግሞ በጉዞ ወቅት ብቻ ሳይሆን አስቀድሞ ሲያደርጋቸው ከነበረ ሰው ሊተላለፉ የሚችሉ በሽታዎች ናቸው። ከነዚህ መካከል ሪንግዋርም ወይም ጭርትና ስኪቢስ ወይም ደግሞ እከክ የምንለው ነው። ስህተቱ እዚህ ላይ ነው። እነዚህ ተዋሲያን በሳሙና ብቻ በማጠብ የሚጠፉ አይደሉም። ይባስ ብሎ ደግሞ ልጆቻችንን እናስለካቸዋለን፣ እየነካኩ እንዲመርጡም እናረጋቸዋለን። ይልቁንም የትኛውንም የቦንዳ ልብስ ልጆቻችን ላይ ከማነካካታችንና ከመሞከራችን በፊት እነዚህን 3 ነገሮች ማድረግ ይኖርብናል። አንደኛ የገዛናቸውን ልብሶች ከ20 እስከ 30 ደቂቃ ውስጥ በግማሽ ኩባያ ቸቶ ከውሃ ጋር በመቀላቀል መዘፍዘፍ። ይህ በበቂ ሁኔታ ኬሚካሎችን ኒውትራላይዝ ለማድረግ ይረዳል። ሁለተኛ 2 ዙር በሳሙና አጥቦ ፀሐይ ላይ ማስጣት። ይሄ ደግሞ ኬሚካሉና ቼቶን ለማስወገድ ይረዳል። ሶስተኛና ዋነኛው ደግሞ ሁሉንም የልብስ ክፍሎች እያገላበጥን በዋነኛነት የስፌት አካባቢዎች፣ አንገት፣ እጀታና መገጣጠሚያ አካባቢዎችን በደንብ በካውያ መተኮስ ይኖርብናል። ይሄ ደግሞ ፈንገስና ፓራሳይት እንዲሞትና እንዳይተላለፍ ያደርገዋል። በተረፈ የቆዳ አለርጂና ፈንገስ ካስተዋልሽ ወደ ሐኪም መሄድ ግድ ይልሻል ማለት ነው።